እኔም ዩቲዩብ ስጀምር ሰዎች እነዚህን አኒሜትድ የተደረጉ በተኖችን ከየት ነው የሚያመጡት? እንዴትስ ነው ቪዲዮአቸው መሃል የሚያስገቡት? እያልኩኝ እገረም ነበረ። የነዚህ በተኖች መኖር ደግሞ በርካታ ተመልካቾች እንዲኖሩንና ቪዲዮአችንንም በሚያዩበት ሰዓት ቻናላችንን ሰብስክራይብ፣ ቪዲዮአችንንም ላይክ፣ ሼር፣ ኮሜንት እንዲያደርጉ ያስታውሷቸዋል። ከዚህም በተጨማሪ እኛንም ፕሮፌሽናል ቪዲዮአችንም ደግሞ አሰልቺ እንዳይሆን ያደርጋል። ስለዚህ በዚህ ቪዲዮ እኚህን በተኖች ከየት እንደምናገኝ ካፕከት፣ ካይንማስተር እንዲሁም ፓወር ዳይሬክት አፕሊኬሽኖች ላይ እንዴት በቪዲዮአችን መሃል በማስገባት እንደምንጠቀም የምናይ ይሆናል። በቀጥታ ወደ ስቴፖቹ ስንገባ በመጀመሪያ እነዚህን ግሪን ስክሪን ኢፌክት ያላቸውን በተኖች ከየት እንደምናገኝ በማየት እንጀምራለን። በአንደኛነት የምናገኘው profinder.com ዌብሳይትን ሲሆን ይህንንም እንዴት እንደሚሰራ ለማየት ብሮዘራችን ክሮም ላይ እንገባለን። እዚህ ላይ profinder.com ብለን ጽፈን ሰርች ነው የምናደርገው። ሰርች ስናደርግ እንዲህ አይነት አማራጮችን በርካታ አማራጮችን ያሳየናል። ከዚህ ውስጥ የምንፈልገውን አንደኛውን እንመርጣለን። አንደኛውን ከመረጥን በኋላ እዚህ ላይ ፕሪቪው ማድረግ እንችላለን እንዴት እንደሚሰራለን። ከዛ ይሄንን ከወደድነው ክሬት 180p ፍሪ የሚለውን ከላይ ኦሬንጇን እንነካና እዚህ ላይ እንዲህ ሲያመጣለን ሰሌክት ኢሜጅ ቱ አፕሎድ የሚለውን ነክተን ምን የቻናላችንን ፕሮፋይል ሰሌክት አድርገን እንሰጠዋለን ማለት ነው። ስለዚህ እኔ እንደዚህ ሰጠሁት። ከዛ በመቀጠል እዚህ ከታች የቻናላችንን ስም እንጽፍለታለን። ይሄው አጥኔት ቲፕስ አልኩኝ። ከዛም በኋላ ልክ እንደዚህ ካረኩኝ በኋላ ፕሪቪው ብለን ማየት እንችላለን እንዴት እንደሚሰራ። ልክ ይሄው በዚህ አይነት መልኩ ነው ማለት ነው በተኔን የሚሰራልኝ። ልክ ይሄንን ካየን በኋላ ኔክስት እንለዋለን ማለት ነው። ከዛ ኔክስት ስንለው እንደዚህ አድርጎ ጀነሬት እያደረገ ነው። የሰጠነውን ኢሜጅ ወደ 3 ደቂቃ 2 ደቂቃ ይወስዳል። ከዛ ጀነሬት ያደርግልናል ማለት ነው ያቺን በተኗን ማለት ነው። ስለዚህ ጀነሬት አድርጎ ሲጨርስ ተመልሰን እንመጣለን። እንግዲህ ልክ እንዲህ ሲጨርስ ሁለት አይነት አማራጮች ነው የሚሰጠን፣ በግሪን ኢፌክት እና ባክግራውንዱ ክሊርድ የሆነ ማለት ነው። ስለዚህ እዚህ ላይ ሁለቱንም ዳውንሎድ አድርገን መጠቀም እንችላለን ማለት ነው። ከላይ ያለውንም ከታች ያለውንም ዳውንሎድ በማድረግ ቪዲዮአችን ውስጥ መጠቀም እንችላለን ማለት ነው። ስለዚህ በዚህ መልኩ ዳውንሎድ ታደርጋላችሁ። በሁለተኛነት creatorset.comን የምናገኝ ሲሆን ይሄንም ብሮዘራችን ላይ creatorset.com ብለን እንጽፍና ሰርች እናደርጋለን። እዚህ ላይም ይሄው እንደምታዩት ሞስት ፖፑላር እና ብዙ በተኖችን ሰብስክራይብ መደረግ እንድንችል የሚያስችሉ በተኖችን ያሳየናል ለዩቲዩብ፣ ለቲክቶክ እና እዚህ ላይ አብዛኛው ፔድ ነው እንደምታዩት። ስለዚህ ከፍላችሁ መጠቀም የምትችሉ ሰዎች በቀላሉ ከዚህ ላይ ወስዳችሁ ባክግራውንዳቸው ክሊር የሆነውን መጠቀም ትችላላችሁ ማለት ነው። ከዛ በተጨማሪ በየቪዲዮአችን መሃል ላይ የተለያዩ ኢፌክቶችን መጠቀም ስንፈልግ እዚህ ላይ ግሪን ስክሪን ኢፌክቶች አሉ። ከየፊልሞቹ ከተለያዩ አኒሜሽኖች ከሰዎች አባባል ተቆርጠው የተወሰዱ እንትኖች አሉ። ለምሳሌ እዚህ ላይ ይኸው እንደምናየው ቪው ኦል ብለው ልክ እዚች ጋር ይኸው እንደዚህ አድርጎ በጣም በርካታ የሆኑ እና አይሾ ስፒድ የተለያዩ ይኸው እስከ 100 ድረስ የሚደርሱ የተለያዩ በርካታ እንትኖች አሉ። እኚህን ፍሪ ናቸው እንደምታዩቸው። ለምሳሌ እዚች ጋር የዚህን ሰውዬ ሪአክሽን እንይ ብንል እንዲነካዋለን። ከዛ ፕሌይ ብንለው ይኸው ስለዚህ እንደዚህ ተጫውቶ ያሳየናል። ዳውንሎድ ለማድረግ ስንፈልግ ደግሞ እዚች ጋር 3 ነጥቧን እንነካና ዳውንሎድ ማድረግ እንችላለን። ካልሆነ ደግሞ ከታች በኩል ነክተን ዳውንሎድ ማድረግም እንችላለን። ስለዚህ የተለያየ ሪአክሽን የምትሰሩ ሰዎች የሆነ አስቂኝ ነገሮች መሃል ላይ መቀላቀል ሲፈለግ ከነዚህ ቪዲዮዎችን ዳውንሎድ ታደርጉና ግሪን ኢፌክቱን ሪሙቭ ማድረግ ነው ማለት ነው። በሶስተኛነት የምናየው እነዚህን ኢፌክቶች የምናገኘው ፒክስል አፕሊኬሽን ላይ ሲሆን እሱ ላይም እንደዚህ ገብተን ምንድነው የምናደርገው እዚች ጋር ሰብስክራይብ ብለን ነው የምንጽፈው። ልክ ሰብስክራይብ ብለን ስንጽፍ እንደምታዩት እጅግ በርካታ የሆኑ ግሪን ኢፌክት ያላቸው
እንትኖች አሉ። እዚህ ላይ ፎቶም አለው። ከእንደገና ቪዲዮ የሚለውን ስትነኩት ይኸውና ቪዲዮ በርካታ እጅግ በጣም ብዙ የሆኑ ግሪን ኢፌክቶችን ታገኛላችሁ። ከዚህ ላይ የምትፈልጉትን ዳውንሎድ አድርጎ መጠቀም ነው ማለት ነው። ለምሳሌ ይሄኛው ዳውንሎድ ለማድረግ ከፈለኩኝ እዚች ጋር ዳውንሎድ የሚለውን እነካዋለሁኝ። እንደዚህ ዳውንሎድ ቪዲዮ የሚለውን ደግሜ ነካዋለሁ። እዚህ ላይ ፒክስል ሳይዛቸውን ኦሪጂናል፣ ኤስዲ፣ ኤችዲ እያለ ያስመርጠናል። ከዛ በምንፈልገው እናደርግና ከዛ ዳውንሎድ ነው የምንለው ማለት ነው። ስለዚህ ዳውንሎድ ስናደርግ ቪዲዮ ዳውንሎድ መሆን ይጀምራል ማለት ነው። ስለዚህ ይሄኛው ደግሞ እንደ ሶስተኛ ነው ማለት ነው። አራተኛ ላይ ደግሞ የምናገኛቸው ራሳቸው ካፕከትና ካይን ማስተር ወይንም ፓወር ዳይሬክት ላይ አፕሊኬሽኖቹ ላይ ስቲከር በሚል ማግኘት እንችላለን። እዛ ላይ ቪዲዮቹን ኤዲት ስናደርግ የምናይ ይሆናል። ሌላው በአምስተኛነት ፒንትሬስትን ሲሆን ፒንትሬስት አፕሊኬሽን ላይም ገብተን ምን እንላለን? እዚህ ላይ ሰብስክራይብ በተንስ ብለን ሰርች ብናደርግ ይኸው በርካታ የሆኑ ሰብስክራይብ እንድንደረግ የሚያስችሉ እንትኖችን ያሳየናል። ከዚህ ላይም ኮፒራይት ፍሪ መሆናቸውን እርግጠኛ ሆኑ። ከዚህ ላይም ግሪን ኢፌክቶቹን ዳውንሎድ ማድረግ እንችላለን ማለት ነው። ሌላኛው ከዚህ ውጪ ምን ላይ እንሄዳለን? ዩቲዩብ ራሱ ላይም ኮፒራይት ፍሪ የሆኑ እንትኖችን ማግኘት እንችላለን፣ በተኖችን። ስለዚህ እዚህ ላይ ኮፒራይት ፍሪ ሰብስክራይብ በተን ብለን ሰርች ብናደርግ እዚህ ላይም እንደዚህ አይነት አማራጮችን ያመጣልናል፣ ብዙ አማራጮችን። ከዚህ ላይ ገብተን ከዲስክሪፕሽናቸው ላይ ዳውንሎድ ማድረግ እንችላለን ማለት ነው። ያው አንዳንዴ ኮፒራይት ፍሪ ላይ ሆኖ ይችላሉ። እዚህ ላይ እና ፒንትሬስት ላይ በጣም እንድትጠነቀቁ እመክራለሁ። አንደኛ፣ ሁለተኛ እና ሶስተኛ ላይ ያሉትን ግን በዋናነት መጠቀም እንችላለን ማለት ነው። ስለዚህ ከነዚህ አማራጮች ግሪን ኢፌክት ሰብስክራይብ በተናችንን ማግኘት የምንችል ይሆናል ማለት ነው። ከዚህ በመቀጠል ዳውንሎድ ያደረግናቸውን ግሪን ስክሪን ኢፌክቶች እንዴት እያንዳንዱ አፕሊኬሽን ላይ በማስገባት ኤዲት ማድረግ እንደምንችል የምናይ ይሆናል። በመጀመሪያ ከካፕከት እንጀምር። ካፕከት አፕሊኬሽናችንን እንከፍታለን። ከዛ ኒው ቪዲዮ የሚለውን እንመርጣለን። ከዛ የቀረጽነውን ያዘጋጀነውን ቪዲዮ እንመርጥለታለን። ከዛ አድ ነው የምንለው። አድ ካደረግን በኋላ እዚች ጋር እየሰራን ያለነው ለዩቲዩብ ስለሆነ አስፔክት ሬሾ የሚል እናገኛለን። አስፔክት ሬሾውን ምን እናደርጋለን? 16:9 ወይንም ዩቲዩብ ሳይዝ እናደርጋለን ማለት ነው። ስለዚህ እዚች ጋር ካልሞላለን ይሄ ቪዲዮ ለምሳሌ እንደዚህ ካልሞላለን የግድ መሙላት መቻል አለበት። እንደዚህ አምጥተን የዩቲዩብ ሳይዝን መያዝ አለበት ማለት ነው። ልክ ይህንን ካደረግን በኋላ ምንድነው የምናደርገው? ቀጥታ ሰብስክራይብ በተኗን መጨመር የምንፈልግበት ቦታ ላይ እንወስደዋለን ማለት ነው። ከወሰድነው በኋላ ምንድነው የምናደርገው? እዚህ ላይ ከታች ኦቨርሌይ የሚል አለ። ኦቨርሌይን ስንነካ ሌላ ቪዲዮ እንድንመርጥ ያስችለናል ማለት ነው። ስለዚህ ከዚህ ውስጥ እኛ ዳውንሎድ ያደረግነውን አንደኛውን እንመርጣለን፣ ግሪን ኢፌክት እንመርጣለን። ለምሳሌ ይህንን ልምረጥ። ይህንን ስመርጥ ይኸው እንደዚህ አድርጎ አሳየኝ ማለት ነው። ስለዚህ እዚህ ላይ ልክ እንደዚህ ካመጣችሁ በኋላ ምንድነው የምታደርጉት? በመጀመሪያ ራሱ ግሪን ኢፌክት ቪዲዮ መመረጡን እርግጠኛ ሁኑ። እሱን እንጫነዋለን። ስንጫነው ልክ እንደዚህ ያመጣልናል። ከዛ እዚህ ላይ ምንድነው የምናደርገው? ስክሮል አድርገን ባክግራውንድ ሪሙቭ የሚል እናገኛለን። እሱን እንጫናለን። ከዛ ክሮማ ኪ የሚል እሱን ስንነካው እዚህ ላይ ከላይ አይታችሁ ከሆነ ሰርክል ነገር አሰመረበት ማለት ነው። እሱን ወስደን የት ነው የምናደርገው? ከነጩ እና ከቀዩ ይልቅ አረንጓዴው አይደል እንዲወገድልን የምንፈልገው። ስለዚህ እዛ ላይ ወስደን እንዲህ ስናደርገው አያችሁ ያጠፈዋል ማለት ነው። እንዲህ ስናደርገው ይመልሰዋል። ቀዩን ያጠፈዋል፣ እንደዚህ ስናደርገው ነጩን ያጠፈዋል፣ አረንጓዴውን ያጠፈዋል ማለት ነው። ስለዚህ እንደዚህ እናደርግና አሁን አይታችሁ ከሆነ ሰብስክራይብ እኛ በምንፈልጋት ዙሪያ አረንጓዴ በተን ስላለ ኢንቴንሲቲውን እስከ መጨረሻው እንደዚህ ስንጨምረው ላይት ይሆናል። እዚህ አረንጓዴ እስኪጠፋ ድረስ እናደርሰዋለን ማለት ነው። ከዛ ሻርፕነሱንም በተወሰነ እንጨምራለን። ከዛ ልክ ይህንን ካደረግን በኋላ
ራይት ነው የምናደርገው ማለት ነው። ስለዚህ ራይት ካደረግን በኋላ ይሄው እንግዲህ እሱ ነው የሚመጣለን። ስለዚህ እንደዚህ መጣለን። ከዛ ይሄንን ሳይዝ እንቀንሳለን። ሳይዙን ቀንሰን የት ነው የምንወስደው? ቪዲዮአችን መሃል ከታች ላይ ማለት ነው። ከዛ ከታች ላይ እንወስድና ምንድነው የምናደርገው? ይሄ ብቻ እንዲታይ ሳይሆን እኛም ፕሮፋይላችንን ማስገባት ስላለብን ልክ እዚች ጋር እንደዚህ ለውና አድ ኦቨርሌ የሚል ሌላ እጨምርበታለሁ ማለት ነው። አሁን ደግሞ የምጨምርበት ፎቶ የኔን ፕሮፋይል ስለሆነ የቻናላችንን ፕሮፋይል እንጨምርበታለን። ከዛ ልክ እንደዚህ ፕሮፋይላችን ከመጣ በኋላ ሳይዙን እየቀነስን ምን እናደርጋለን? እዛች ነጭዋ ቦታ ላይ ብቻ ወስደን እናስገባታለን ማለት ነው። ልክ እንደዚህ አድርገን እናስገባትና ልክ ቪዲዮ እስከሚያልቅበት ድረስ እኩል እናረጋቸዋለን ማለት ነው። ከታች ያለውንም እንደዚህ ስበን እስከሚጠፋበት ድረስ ብቻውን እንዳይቀር ልክ እንደዚህ አድርገን እንትን ስንለው አብሮ ነው የሚመጣው ማለት ነው። ስለዚህ አሁን ፕሌይ ብንለው ያው ፕሮፋይላችንን በተኑ አብሮ ይመጣል ማለት ነው። ስለዚህ ይሄንን እናደርጋለን። ከዚህ በተጨማሪ ምንድነው የምናደርገው? በተኑ ሲመጣ በተኑን እንነካዋለን። በተኑ ሲመጣ ምን እንዲያደርግ እናደርጋለን? አገባቡ ላይ አኒሜሽን የሚል ከታች አለ። ልክ ቪዲዮ ላይ ሲገባ እንዴት ይግባ? ኢን የሚለው አለ። ከላይ የሚታያችሁ ከሆነ አውት የሚለው አለ። ልክ አኒሜሽኗ ስትገባ ከየት እንድትገባ ፈልጋለሁኝ እኔ ከታች ወደ ላይ እንድትወጣልኝ ነው የምፈልገው። ስለዚህ እዚህ ላይ ሰርች አደርጋለሁ። ስላይድ አፕ ብላችሁ መጻፍ ትችላላችሁ። ስላይድ አፕ ብላችሁ ሰርች ብታደርጉ ልክ እንደዚህ አማራጭ ይሰጣችኋል። እችኛዋን ስትነኩ ይሄው ከታች ወደ ላይ ይገባል ማለት ነው። ስለዚህ ይሄ ስላይድ አፕን ራይት አደረግኩት። ከዛ ሲወጣ ደግሞ ስላይድ ዳውን ወደ ታች እንዲገባ ነው የምፈልገው። ፍለፊት ካለ ይኸውና እዚች ጋር ፍለፊት ስላለ ስላይድ ዳውን የሚለውን እመርጣለሁኝ። ከዛ እዚች ጋር ሰከንዶቹን መጨመር መቀነስ ትችላላችሁ። ከታች ለምን ያህል ሰከንድ ቆይ ምናምን የሚለውም ማለት ነው። ስለዚህ እንደዚህ ላድርገውና ራይት ብዬ እወጣለሁኝ። ልክ በሚመጣበት ጊዜ ምንድነው የሚያደርገው? ስላይድ አፕ አድርጎ ነው የሚገባው ማለት ነው። እዚች ጋርም እኩል ማድረግ መቻል አለባችሁ ለብቻው እንዳይታይ ማለት ነው። ስለዚህ ይሄንን በማድረግ እንግዲህ በተኑን ካፕከት ላይ መጨመር እንችላለን። ከዚህም በተጨማሪ ሌላ ግሪን ኢፌክቱን መጠቀም ካልፈለግን ምን የሚል አለ? እዚህ ላይ ስቲከር የሚል አለ። ስቲከር ላይ እንገባለን። ከዛ እዚህ ላይ ሰብስክራይብ በተን የሚል መጻፍ እንችላለን። ሰብስክራይብ የሚል በተን ጽፈን ሰርች ስናደርገው ከዚህ ላይ ይኸው ሰብስክራይብ በርካታ የሆኑ ሰብስክራይብ መደረጊያ በተኖችን ያመጣልናል ማለት ነው። ስለዚህ ከዚህ ላይ መርጠን ለምሳሌ እችኛዋን በመርጣት ይኸው እንደዚህ ይመጣልኛል። ካንስል አድርጌ ወጣለሁኝ። ላይክ፣ ሼር እጅግ በጣም በርካታ በተኖችን እዚህ ላይ መጠቀም ትችላላችሁ ማለት ነው። ለምሳሌ እኔ ይህንን ወድጄው ከሆነ ትንሽ ከፍ አድርገዋለሁኝ። እንደዚህ ያመጣዋለሁኝ ታች። ከዛ ይሄኛውም ልክ ሲገባ ወደ ላይ እንዲወጣልኝ ምፈልግ ከሆነ ኢን የሚለው ላይ ወደ መጨረሻ ሄድና ምን አድርገዋለሁ? ስላይድ አፕ። አያችሁ ከታች ወደ ላይ ይወጣል ማለት ነው። ከዛ አውት ላይ ደግሞ ሄድና ሲገባ ወደ ላይ ወጣው ወደ ታች እንዲገባ ስላይድ ዳውን እለዋለሁኝ ማለት ነው። ስለዚህ እዚህ ላይም ደቂቃውን መቀነስ መጨመር ትችላላችሁ እንደዚህ እያደረጋችሁ። ስለዚህ ልክ እንደዚህ ታረጉትና ራይት ስታረጉት ልክ እዚች ጋር እንደዚህ ብላችሁ ያው እንደዚህ መጥቶ ይገባል ማለት ነው። እዚህ ላይ ስቲከር ላይ ብዙ አይነት እንትኖች አሉ። ለምሳሌ ቴንክ ዩ ፎር ዋቺንግ። ለምሳሌ ይኸው እዚህ ላይ እኔ ቴንክ ዩ ፎር ዋቺንግ የሚል በተንም ከፈለጋችሁ ቪዲዮአችሁ መጨረሻ ላይ እችኛዋን ብታስገቧት እንደዚህ ታደርጋላችሁ። ከዛን በኋላ እሱም የሚወጣበትን ከዛ ቪዲዮአችሁ መጨረሻ ላይ ቴንክ ዩ ፎር ዋቺንግ የሚልም አለ። ስለዚህ እንደዚህ እያደረጋችሁ ካፕከት ላይ በጣም ኤዲት ማድረግ እና ቪዲዮአችሁን የተሻለ ማድረግ ትችላላችሁ ማለት ነው።
ሌላው ካፕከት ክፍያ እየጠየቃችሁ ካይን ማስተር የምትጠቀሙ ደግሞ በዚህ መልኩ በተኖቹን አድ ማድረግ የምትችሉ ሲሆን ካይን ማስተር አፕሊኬሽኑን እንከፍተዋለን። ከዛ ክሬት ኒው ነው የምንለው። ከዛ ለዩቲዩብ ስለሆነ 16 በ19 የሚለውን እንመርጥና ክሬት ነው የምንለው። ክሬት ስናደርግ ያስመርጠናል። ከዚህ ውስጥ ያዘጋጀነውን ቪዲዮ እንመርጥለታለን ማለት ነው። ያውን ቪዲዮ ልምረጥለት። ከዛ እንደዚህ ነካዋለሁኝ። ከዛ እዚህ ላይ ምንድነው ከታች ሌየር የሚል አለ። ሌየር የሚለውን እንመርጥና ከዛ ከዚህ ውስጥ ምን እንጨምራለን? እኛ የምንፈልጋትን ያቺን እንትን እንጨምራለን ማለት ነው። ግሪን ኢፌክት ይኸው እንደምታዩት ጨመረልን። ስለዚህ ይሄ ይሆናል ማለት ነው። ስለዚህ ይሄንን ደግሞ እንዴት ነው ሪሙቭ አረንጓዴው የምናደርገው? እንዴት እናስወግዳለን? ቀጥታ ወደ ጎን እንሂድና እዚህ ላይ መጀመሪያ ግሪን ኢፌክቱን እንመርጣለን። ከዛ ወደ ጎን እንሄዳለን። ይሄው ክሮማ ኪ የሚል ከታች አለ። እሱን እንነካዋለን። ከዛ ስንነካው ኦፍ ነው ባይ ዲፎልት፣ ግን ኦን እናደርገዋለን። ኦን ስናደርገው ይሄኛው ደግሞ ራሱ ነው የሚያጠፋለን ማለት ነው። ስለዚህ ኦፍ ስናደርገው ይመጣል፣ ኦን ስናደርገው ደግሞ ይጠፋል ማለት ነው። እዚህ ላይ ኢንቴንሲቲውንም መጨመር መቀነስ ምናምን ትችላላችሁ። ስለዚህ ይሄንን አመጣጥናችሁ ታደርጋላችሁ ማለት ነው። ይሄንን ካደረግን በኋላ ምንድነው የምናደርገው? ቀጥታ ባክ ብለን እንወጣለን። ከዛ ይሄንን ቀጥታ እንወስደውና እዚች ጋር ወደ ታች ነው የምናደርገው ማለት ነው። ሳይዙን መቀነስ ካለብን እንቀንሳለን፣ መጨመር ካለብን እንጨምራለን። እዚህ አካባቢ እናድርገው። ከዛ ይሄንን ካደረግን በኋላ ምን እናደርጋለን? ሲገባና ሲወጣ ደግሞ ኢፌክት እንዲኖረው አኒሜሽን የሚል እንነካለን። እዚች ጋር ኢን ሲገባ ምን እናደርጋለን? ወደ ስላይድ አፕ እንዲሆን እናደርጋለን። ከታች ወደ ላይ ማለት ነው። ይኸው ስላይድ አፕ ባክ፣ ሲወጣ ደግሞ ስላይድ ዳውን። ይህንን ስንነካው ከዛ በዚህ መልኩ ይስተካከልልናል ማለት ነው። እዚህ ላይ በተጨማሪ ያው የራሳችን ደግሞ ፕሮፋይል አብሮ እንዲወጣ እንዲገባ ከፈለገን ምንድነው የምናደርገው? እዚህ ላይ አሁንም ሌየር ብለን የራሳችንን ኢሜጅ ሄደን እናመጣለን ማለት ነው። ይሄው ይሄንን አመጣውኝ። የራሴ ፕሮፋይል ነው ይሄ ከፊት ያለው። ከዛ እኩል እናደርገዋለን ከግሪን ስክሪኑ ጋር እኩል እንደዚህ ያደረግነው። ከዛ ካደረግነው በኋላ ሳይዙን የቱ ጋር እንቀንሳለን? ሳይዙን እንቀንስለት እናመጣጥ ነው። ከዛ ልክ ከዚች ጋር እናደርግና እሱም ሲገባና ሲወጣ በሚል ኢን ሲያደርግ ስላይድ አፕ ያደርግልን፣ ሲወጣ ደግሞ ስላይድ ዳውን ያደርግልን ማለት ነው። ስለዚህ አብረው እኩል ይታያሉ ማለት ነው። ስለዚህ ይሄው አሁን ቪዲዮን ፕሌይ ብናደርገው እኩል ይወጣሉ። ስለዚህ በዚህ መልኩ ይታይልናል ማለት ነው። ከዚህም በተጨማሪ እዚህ ላይም ስቲከሮች አሉ። ስቲከሮችን መጠቀም እንችላለን። ይኸው ስቲከር የሚለውን ነክተን እዚህ ላይ የተለያዩ አይነት ስቲከሮች አሉ። ከዚህ ላይም መርጠን መጠቀም እንችላለን ማለት ነው። ለምሳሌ አንደኛውን ዝም ብዬ ብቻ ነው ይኸው እዚህ ላይ ያስመርጠናል። ምንፈልገውን ወስደን ማስገባት እንችላለን ማለት ነው። እንደዚህ አድርገን አሁን ለዚች ልጅ ክራውን እናድርግላት። እንደዚህ ንግስት ብናደርጋት እንደዚህ እናደርግላታለን። ስለዚህ ልክ እንዲህ አይነት መሰል ኢፌክቶችን በቃ እናንተ እየፈጠራችሁ ቪዲዮአችሁን ሞር ኳሊቲ እንዲያደርግ ማድረግ ትችላላችሁ። ስለዚህ ሰብስክራይብ አርጉኝ። በተኖችን ካይን ማስተር ላይ በዚህ መልኩ ማስገባት የምትችሉ ይሆናል ማለት ነው። በሶስተኛነት ፓወር ዳይሬክት አፕሊኬሽንን የምትጠቀሙ ደግሞ ቀጥታ ፓወር ዳይሬክት አፕሊኬሽን ላይ እንገባለን። ከዛ ኒው ፕሮጀክት ብለን እንመርጣለን። ከዛ ያዘጋጀነውን ቪዲዮ እናስገባለታለን። ኔክስት እንለዋለን። ከዛ እዚህ ላይም አስፔክት ሬሾ የዩቲዩብ መሆኑን ማየት መቻል አለብን። 16 በ9 ነው። የቲክቶክም ከሆነ ደግሞ እንደዛው 9 በ16 ታደርጋላችሁ ማለት ነው። ከዛ ይህንን ከመረጥን በኋላ ምንድነው የምናደርገው? የምንፈልግበት ቦታ ላይ እንወስድና
ምን እንጨምርበታለን? እዚች ጋር ኦቨርሌይ የሚል ክሊክ አድርገን ቪዲዮ እንመርጣለን ማለት ነው። ስለዚህ ቪዲዮ ስንመርጥ እኔ ከዚህ ውስጥ ይሄኛውን ልምረጥለት። ከዛ ምንድነው የምናደርገው? ራሱን እንጫነዋለን የመረጥነውን ግሪን ኢፌክት። ከዛም በኋላ ወደ ጎን እንሄዳለን። ባክግራውንድ የሚል እናገኛለን። ባክግራውንድን ክሊክ ስናደርግ ክሮማ ኪ የሚል አለ። ክሮማ ኪን ተጭነን እንዲህ አይነት ሎኬሽን ምልክት ያላት እችኛዋለች። እሷን ወስደን አረንጓዴው ላይ ነው የምናደርገው ማለት ነው። ልክ እንዲህ ስናደርግ አጠፋለን ማለት ነው። ስለዚህ ይህንን ካደረግን በኋላ ሬንጁን ማስተካከል እንችላለን። እንደዚህ አድርገን ራይት ነው የምናደርገው ማለት ነው። ስለዚህ ይኸው አጠፋልን ባክግራውንድ ግሪን ኢፌክቱን ማለት ነው። ከዛ ይህንን ካደረገልን በኋላ ሳይዟን የት እንወስዳለን? ምንፈልጋት ቦታ ላይ መሃል ላይ እንወስዳለን። ከዛ ይህንን ካደረግን በኋላ ከዛ ሲወጣና ሲገባ ኢፌክት እንዲኖረው ከታች ሞሽን የሚለውን እንነካለን። እዚህ ላይ እንግዲህ ኢን ሲያደርግ ምን መልክ ይያዝ የሚለውን እናንተ ከዚህ ውስጥ መምረጥ ትችላላችሁ። ፌድ ለምሳሌ ፌድ ያድርግ ካልኩኝ እንዲህ ፌድ የሚለውን እነካለታለሁኝ ማለት ነው። አውት ሲያደርግም ደግሞ ለምሳሌ ፌድ ያድርግ መልሶ ካልኩኝ ፌድ የሚለውን እመርጥለታለሁ ማለት ነው። ሲጠፋም ሲገባም ፌድ ያደርጋል ማለት ነው። ከዛ ይሄንን ካደረግን በኋላ ምንድነው የምናደርገው? እንመለስና አሁንም የኛን ፕሮፋይል መልሰን ኦቨርሌይ እንልና አሁን ደግሞ ፎቶአችንን እናስገባለን ማለት ነው። እዚች ጋር ይህንን ፎቶ የኔን ላስገባለት። ከዛ እኩል አድርገው። ከዛ ይሄኛውም ሲገባና ሲወጣ የራሱ እንትን እንዲኖረው ሞሽን አድርጌ ይህም ፌድ ላድርገው። ከዛኛው ጋር እንዲመሳሰል ፌድ አድርገዋለሁ ሲገባ፣ ሲወጣም ደግሞ ፌድ አድርገዋለሁ ማለት ነው። ስለዚህ ሁለቱም ተመሳሳይነት ይኖራቸዋል። ከዛ የኔን እመርጥና ሳይዙን ቀንሼ የታደርገዋለሁ አምጥቼ እዚህ ላይ እደርብበታለሁ ማለት ነው። ሳይዙን አመጣጥናችሁ እኩል እንዲደረብ ላዩ ላይ ታደርጋላችሁ። ስለዚህ ልክ ቪዲዮን በምናጫውትበት ጊዜ እንደዚህ ይሆናል ማለት ነው። ስለዚህ እንደዚህ አድርጋችሁ ቪዲዮአችሁን አጀስት ማድረግ ትችላላችሁ። ከዚህ በተጨማሪ እዚህ ላይም ስቲከር የሚል አለ። ስቲከርን እንነካዋለን። ከዛ እዚህ ላይ ብዙ አይነት የስቲከር ታይፖች አሉ። ከዚህ ውስጥ ወዴት እንሄዳለን? ሶሻል ሚዲያ የሚለው ሶሻል ሚዲያን ስንነካ ይኸው እዚህ ላይም ፕሮ በክፍያ የሆኑ አሉ፣ ነፃ የሆኑ አሉ። እዚህ ላይም ይኸው እንደዚህ የምትፈልጓቸውን ነገሮች መጨመር ትችላላችሁ ማለት ነው። ለምሳሌ ይኸው እችኛውም ልጨምራት ብል እቺን ጨመርኳት። ከዛም በኋላ እንድትታይልኝ የምፈልጋት ቦታ ላይ አምጥቼ አደርጋታለሁ ማለት ነው። ስለዚህ ይሄም አንድ አማራጭ ነው ማለት ነው። ስለዚህ ፓወር ዳይሬክት ላይ ደግሞ በዚህ መልኩ ቪዲዮአችሁ ላይ ሰብስክራይብ በተንን አድ ማድረግ ትችላላችሁ ማለት ነው። ስለዚህ እኚህን በተኖችን በመጠቀም በቪዲዮአችሁ መሃል እየተጠቀማችሁ ቪዲዮአችሁን ያበደ እንደምታደርጉት ሙሉ ተስፋ አለኝ። ይህ ቪዲዮ ከጠቀማችሁ ላይክ፣ ሼር፣ ኮሜንት ማድረጋችሁን እንዲሁም ሰብስክራይብ በማድረግ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ደውል ምልክቷንም በማብራት ቤተሰብ እንድትሆኑ እያሳሰብኩኝ በሚቀጥለው ቪዲዮ እስክንገናኝ ድረስ ሰናይ ጊዜ። Drop in the money pop shop for a living and baby gon' smell blood tread every minute road wave when the people no feel when I hit it every time I see a beat out of hit it to the kid and nobody give a fuck about the rules. Eat it, get a plums, I'm a two, I'm a king, there's no boom.